ይባላል። ሽንኩርቱ እንደዚህ ጠብሼዋለሁ። ከዛ በዘይትና በዝብዳ እኔ ዝብዳ የምጨምረው ሁሌ ቤቱ እንዳይሸት ነው። ያኔ በደንብ በዘይት ብቻ ከሆነ በደንብ ነው የሚሸተው። ግን ዝብዳ ስጨምርበት ደግሞ ቤቱ አይሸትም፣ ከኩሽና አይወጣም እንትኑ ማለት ነው የምግቡ ሽታ። በላዩ ላይ ነጭ ሽንኩርት ጨመርኩ። ከዛ ትንሽ ለአንድ ደቂቃ ያክል ከዛ እዚህ ጋር ያዘጋጀሁት ዶሮውን የማረግበት ማለት ነው። ምን እንደሆነ ልንገራችሁ። ፓራቱን መጀመሪያ ልቀርጽ ስላልተመቸኝ ነው ፓራቱን የጨመርኩት። አንድ ማንኪያ ጨው፣ ይሄንን ፓራት ዱጃጅ አንድ ማንኪያ በትንሹ ማንኪያ ማለት ነው። አንድ ማንኪያ ኩዝብራ ናሽፋ፣ ከዛ አንድ ማንኪያ ባብሪካ ወይም ፍልፍል ሀር፣ ከዛ አንድ ማንኪያ ኩርኩም እዚህ ላይ ያጨመርኩት ማለት ነው። ከዛ ዘይት አረግና ዘይት ኦሊቬራ ወይም ዘይቱን ትንሽ አረግና ከዛ በኋላ 3 ማንኪያ ኦርጎ ነው ያደረኩት። አሁን የማደርገው የተዘጋጀ አጥቤ በደንብ አርጌ አጥቤ ያዘጋጀው ዶሮ በላይ ላይ አረጋዋለሁ። አሁን ሽንኩርቱ በደንብ ተቆላልቶልኛል። አሁን የማረገው ወረጋር፣ ፍልፍል ሀርና ግርፋ እንዲሁም ሀበቴን ሄል እነዚህን ማለት ነው። በትልቁ የተከፈተ ቲማቲም፣ ከዛ አንድ ማንኪያ ማጂ ነው አይደለም የሚሉት ምንድነው የሚሉት ማጂን ጥማት ለማለት ፈልጌ ነው። ይሄ ነው ማለት ነው። አሁን በዚህ መልኩ ተቆላልቷል። ማሻአላ በደንብ ነው ተቆላላው። አሁን ዶሮ ይቻላል። ዶሮ ደግሞ በዚህ በልክ ማሻአላ ዶሮ እየደረሰልኝ ነው። ማሻአላ ያኔ እኔ ያለ ውሃ ነው ማለት ነው። ያለ ውሃ አላረኩትም። አሁን ሁላ ራሱ ሶስ ነው። አሁን ዶሮ እስከሚበስል ድረስ እኔ ሮዜና አጥባለሁ፣ ሰላጣዬን አዘጋጃለሁ። መጨረሻ ላይ እንገናኝ። አሁን ዶሮ ይበስለዋል። ኢንሻአላህ እዚህ ያዘጋጀሁት ድንች አሁን ድስቱ ላይ ዘይት አረጋለሁ፣ ዝብዳ ጨምራለሁ። አሁን አጥቤ ያዘጋጀሁት በደንብ አድርጌ ማቅላላት ነው። በዘብዳና በዘይት ውሃ ሳይደረግበት ሩዝ እንደዚህ ሲቅላላ ማለት ነው። ወላሂ እንዴት እንደሚጣፍጥ አንደኛ ይጣፍጣል፣ ሁለተኛ ደግሞ ውሃ አይሲብም። በጣም በቃ ውሃ ያልነካው ሩዝ መስሎ ነው የሚወጣው ትን ብሎ ማለት ነው። መጨረሻ ላይ አሳያችኋለሁ። ከዛ ለ5 ደቂቃ ያክል አቁላልቼዋለሁ። እንደዚህ ነው አያችሁ። አሁን ትንሽ ብቻ ነው ውሃ ማረግበት፣ በጣም ትንሽ ተፈላው እንደዚህ ማለት ነው። ሩዙ ይታያል። በቃ ይበቃል። በደንብ ነው የሚበስለው። መጀመሪያ ስላቅላላሁት በደንብ ይበስላል። አሁን የማደርገው አንድ ቃሪያ፣ 2 ሄል፣ ከዛ ጨው። ዶሮ በዚህ መልኩ በስሏል። አያችሁ ምኑ ውሃ የነካ አይመስልም። አሁን ዶሮ ላይ ዳረኩት። በላይ ላይ ያደረኩት ኩርኩም ነው። በውሃ ላይ ከውሃ ጋር አዋህድኩትና በላዩ ላይ በሩዙ በላዩ ላይ አሁን በዚህ መልኩ ለ5 ደቂቃ አዘጋዋለሁ። ጨረስኩ።